በምስራቅ ጎጃም ዞን ደብረ ኤልያስ ወረዳ ማርዘነ በተባለች ታዳጊ ከተማ በፋኖ ኃይሎችና በብልጽግናው ሰራዊት መካከል በተደረገ የሌሊት ውጊያ የሰው ህይወት መጥፋቱንና ወታደራዊ ቁሳቁሶችን መማረካቸውን የፋኖ ስምሪት አመራሮች አስታወቁ። በአማራ ፋኖ መዋቅር ስር የሚንቀሳቀሰው የታሪካዊ የቀስተ ደመና ብርጌድ አካል የሆነው የደብረ ኤልያስ ቀስተ ደመና ሻለቃ ትናንት ሰኔ 27 ቀን 2018 ዓ.ም ከሌሊቱ 10 ሰዓት ተኩል ላይ በብልጽግና ኃይሎች ይዞታ ላይ ድንገተኛ መብረቃዊ ጥቃት መፈጸሙን የፋኖ አመራር የሆኑት ፋኖ ዘመን ባሳዝነው ገልጸዋል። በጎንደር ዙሪያ የተለያዩ አካባቢዎች በመከላከያ ሰራዊት በአድማ ብተና ኃይሎችና በፋኖ ኃይሎች መካከል ከባድ ውጊያ መደረጉ ተሰማ። የዳግማዊ ቴዎድሮስ 5ኛ ኮር የጥቁር አንበሳ ክፍለ ጦር ባወጣው መግለጫ ከአምስት አቅጣጫዎች የተሰነዘረበትን ጥቃት መመከቱን አስታውቋል። ከደጎማ ከማክሰኝትና ከንፍራስ ወታደራዊ ካምፖች የተንቀሳቀሱት የአገዛዙ ኃይሎች በፋኖ ይዞታዎች ላይ ድንገተኛ የማጥቃትና የመክበብ ሙከራ ማድረጋቸውን የክፍለ ጦሩ ህዝብ ግንኙነት ኃላፊ ፋኖ ቴዎድሮስ ታረቀይ ገልጸዋል። ውጊያው በድንዛዝ፣ በደንገል፣ በዳስ ማርያም፣ በአብቶይና በንፍራስ ግንባሮች ላይ በሰፊ ቀጠና የተካሄደ ሲሆን የጥቁር አንበሳ ክፍለ ጦር ዋና ሰብሳቢ አርበኛ ልባርግ ሙላትና ወታደራዊ አዛዡ አርበኛ ሀብቴ ውጊያውን በበላይነት መምራታቸው ታውቋል። በወሎ ቀጠና በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 106ኛ ኮር 31ኛ ሳንጥቅ ክፍለ ጦር በዳውንት ወረዳ ታላቅ ድል ሲቀዳጁ በአንጻሩ የአገዛዙ ሰራዊቶች ወላዶችንና እናቶችን በጤና ጣቢያ ውስጥ እንዳሉ ጥቃት ፈጽሞባቸዋል ሲሉ ምንጮች ገልጸዋል። በቆይታችን ከአማራ ፋኖ ብሔራዊ ንቅናቄ የተሰጠውን አስቸኳይ መግለጫ እንዲሁም ሌሎችን መረጃዎችን በስፋት የምታደምጡ ይሆናል። ሰላም ጤና ይስጥልኝ የተከበራችሁ የሚዲያችን አድማጭ ተመልካቾች፣ አብራችሁ ስትቆዩ እነዚህን እና ሌሎችን ዝርዝር መረጃዎችን በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። በምስራቅ ጎጃም ዞን ደብረ ኤልያስ ወረዳ ማርዘነ በተባለች ታዳጊ ከተማ በፋኖ ታጣቂዎችና በብልጽግናው የጸጥታ ኃይል መካከል በተደረገ የሌሊት ውጊያ የሰው ህይወት መጥፋቱንና ወታደራዊ ቁሳቁሶች መማረካቸውን የፋኖ ስምሪት አመራሮች አስታወቁ። በአማራ ፋኖ መዋቅር ስር የሚንቀሳቀሰው የታሪካዊ የቀስተ ደመና ብርጌድ አካል የሆነው የደብረ ኤልያስ ቀስተ ደመና ሻለቃ ትናንት ሰኔ 27 ቀን 2018 ዓ.ም ከሌሊቱ 10 ሰዓት 30 ደቂቃ ላይ በብልጽግና ኃይሎች ይዞታ ላይ ድንገተኛ መብረቃዊ ጥቃት መፈጸሙን የፋኖ አመራር የሆኑት ፋኖ ዘመን ባሳዝነው ገልጸዋል። ጥቃቱን ያነጣጠረው በአካባቢው በነበሩ የአድማ ብተና የፓራ ኮማንዶና የፖሊስ አባላት ላይ እንደነበረ የተገለጸ ሲሆን በደረሰው ከባድ ውጊያ ሳቢያ ከ11 በላይ ያገዛዙ ኃይሎች መገደላቸውንና ከ10 በላይ የሚሆኑት ደግሞ መቁሰላቸውን መግለጫው ያመለክታል። ከተገደሉት መካከል ሳጅም ሙሉቀን የተባለ የአድማ ብተና ጠርናፊ ፖሊስ፣ ውብሸት የተባለ የብሬን ተኳሽ ፖሊስ፣ አትርስ የተባለ የአድማ ብተና አባልና ሌሎችም የአካባቢው ታጣቂዎች እንደሚገኙበት ተጠቅሰዋል። የቀስተ ደመና ሻለቃ በጥቃቱ ወቅት በርካታ ወታደራዊ ቁሳቁሶችን መማረኩን የገለጸ ሲሆን ከነዚህም መካከል 3 የክላሽንኮቭ ጠመንጃዎች፣ 11 ካዝናዎች፣ በርካታ የክላሽ ተተኳሽ ጥይቶች፣ 2 የሞባይል ስልኮች እንዲሁም ወታደራዊ ጫማዎችን፣ አልባሳትና የዝናብ ልብሶች እንደሚገኙበት በዝርዝር አስታውቋል። በሌላ በኩል በጎንደር ዙሪያ የተለያዩ አካባቢዎች በመከላከያ ሰራዊት በአድማ ብተና ኃይሎችና በፋኖ ታጣቂዎች መካከል ከባድ ውጊያ መደረጉ ተሰማ። የዳግማዊ ቴዎድሮስ 5ኛ ኮር የጥቁር አንበሳ ክፍለ ጦር ባወጣው መግለጫ ከአምስት አቅጣጫዎች የተሰነዘረበትን ጥቃት መመከቱን አስታውቋል። ከደጎማ ከማክሰኝትና ከንፍራስ ወታደራዊ ካምፖች የተንቀሳቀሱት ያገዛዙ ኃይሎች በፋኖ ይዞታዎች ላይ ድንገተኛ የማጥቃትና የመክበብ ሙከራ ማድረጋቸውን የክፍለ ጦሩ ህዝብ ግንኙነት ኃላፊ ፋኖ ቴዎድሮስ ታረቀይ ገልጸዋል። ውጊያው በድንዛዛ፣ በደንገል፣ በዳስ ማርያም፣ በሀብቶይና በንፍራስ ግንባሮች ላይ ሰፊ ቀጠና የተካሄደ ሲሆን የጥቁር አንበሳ ክፍለ ጦር ዋና ሰብሳቢ አርበኛ ልባርግ ሙላትና ወታደራዊ አዛዥ አርበኛ ሀብቴ ውጊያውን በበላይነት መምራታቸውም ታውቋል። እንደ ክፍለ ጦሩ መግለጫ ከሆነ በተለይም በንፍራስና በደንገል ግንባሮች የተደረገው ከባድ ትንቅንቅ በመብረቅ ክፍለ ጦር እገዛ ሙሉ በሙሉ ማሸነፍ የተቻለ ሲሆን የተሰነዘረውን ከበባ በመስበር ያገዛዙ ሰራዊት ወደ መጣበት እንዲያፈገፍግ ተደርጓል። በዚህ ውጊያ ሳቢያ በመንግስት የጸጥታ ኃይሎች ላይ ከፍተኛ የሰው ኃይል ጉዳት መድረሱ የተገለጸ ሲሆን ከ50 በላይ የሚሆኑት መሞታቸውና ቁጥራቸው በውል ያልታወቁ ደግሞ መቁሰላቸውን የፋኖ መግለጫ ያመለክታል። በአካባቢው ያለው ውጥረት አሁንም እንደቀጠለ መሆኑም ይታወቃል። ከተያያዘ መረጃ ጋር ህልውናችን በተባበረ ክንዳችን በሚል መሪ ቃል የሰሜን አማራ ቀጠና በላይ ዘለቀ ዕዝ መግለጫውን አጠቃሏል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 106ኛ ኮር 31ኛ ሳንጥቅ ክፍለ ጦር በዳውንት ወረዳ ታላቅ ድል ሲቀዳጁ በአንጻሩ የአገዛዙ ሰራዊቶች ወላዶችንና እናቶችን በጤና ጣቢያ ውስጥ እንዳሉ ጥቃት ፈጽሞባቸዋል። በታች ዳውንት ምድር እንደ ብላጊ ግብ ሲወቃ የዋለው የአገዛዙ ወታደር ከባድ ሰብአዊና ቁሳዊ ኪሳራ መከናነቡ ታውቋል። ይህ አውደ ውጊያ ትላንት ከረፋዱ 12 ሰዓት ጀምሮ እስከ አመሻሽ 11 ሰዓት ተኩል ድረስም የዘለቀ ሲሆን በርካታ የብልጽግናው ሰራዊቶችም እስከ ወዳኛው ሲሰናበቱ የወር ደመወዙን አስበው የሚንቀሳቀሰው የሪፖርት ዘማች የስርዓቱ ሚሊሻ በዳውንት ወረዳ ሙትና ቁስለኛ ሆነዋል። ይህንን ጉዳት መቋቋም የተሳነው ስርዓቱ እናቶችን ተይዘው ካሉበት ጤና ጣቢያ ያገዛዙ ወታደሮች ዘልቀው በመግባት ወንድ ከሆነ የወለዳችሁት ነፍጠኛና ፋኖ ነው የወለዳችሁት በማለት ግፍና እንግልት በጤና ጣቢያ በወሊድ ላይ የሚገኙ እናቶች ላይ ሲፈጽሙ የጋል ከሚባል አካባቢ ላይ ከአንድ ግለሰብ 70 ሺህ ብርና ከአንድ ሌላ ግለሰብ ዶሮን በመዝረፍ ወደ ኮርባ ከተማ ዘርፎ መመለሳቸውን የአካባቢ ምንጮች ተናግረዋል።
የአማራን ህዝብ እንደ ህዝብ የማጥፋት ዓላማን አንግቦ የሚንቀሳቀሰው ስርዓት በዚህና በሌላ የጥፋት እንቅስቃሴ ተግባርን እየፈጸመ ይገኛል። ከጥፋትና ሞት ጠርዝ ላይ ተንጠልጥሎ የሚገኘው አገዛዙ ተስፋ በመቁረጥ ጸያፍ ድርጊትን በአማራ ህዝብ ላይ እየፈጸሙ ሲገኝ የዶሮ ስርቆሹንም አጠናክሮ ቀጥሎበታል ሲል መረጃውን የ106ኛ ኮር ሚዲያ እና ኮሚኒኬሽን መምሪያ ኃላፊ አርበኛ ሸቱ አባተ መረጃውን አድርሰዋል። በሌላ በኩል ከአማራ ፋኖ ብሔራዊ ንቅናቄ ለአገር መከላከያ ሰራዊት፣ ለክልል ሚሊሻዎችና ለአካባቢ ታጣቂ አባላት በሙሉ የተሰጠ መግለጫ አለ፣ እንደሚከተለው ይቀርባል። ይህ መልእክት የሚላክላችሁ በኢትዮጵያችን ሰማይ ስር እየተፈጠረ ያለውን መራራ እውነት በመገንዘብ የደም መፋሰሱ ለማስቆምና ሀገሪቱን ከአደጋ ለመታደግ ያለንን የጋራ ኃላፊነት በማስታወስ ነው። ላለፉት ዓመታት በትግራይ ጀምሮ በአማራና በኦሮሚያ ክልሎች እየተካሄደ ያለው የእርስ በርስ ጦርነት ዋነኛ አስፈጻሚዎችና ታጣቂዎች እናንተው ናችሁ። እናንተ ለአገር ሉዓላዊነትና ለህዝብ ደህንነት የተቋቋማችሁ ታላላቅ ኃይሎች ናችሁ። ሆኖም ዛሬ ላይ የፖለቲካ ሴራዎች አድምቀውና ለጠባብ ስልጣን ፍላጎት ተጠቅመው ወንድም ወንድሙን የሚገልበት፣ እናት ልጇን የምታጣበትና የአገር መሰረት የሚናጋበት አሳዛኝ ምዕራፍ ላይ ደርሰናል። ይህ በገዢው ፓርቲ የፖለቲካ ሴራ የተጠመደው የጦርነት ቀለበት አገርን የሚበትን እንጂ አገርን የሚገነባም አይደለም። ስርዓቱ የአንድ ግለሰብ አምባገነንነት እውን ለማድረግ በህዝብ ስቃይና በድሃ ልጆች ደም እየተጫወተ መሆኑን መገንዘብ አለባችሁ። አገዛዙ ከህዝብ ብቻ ሳይሆን ከራሱ መዋቅር ጭምር ቅቡልነቱን ያጣ በመላው ኢትዮጵያ የተጣለ በመሆኑ ብቻውን የቀረና ተዳክሞ ለመውደቅ እየተንገዳገደ ያለ ስርዓት መሆኑ ይታወቃል። እየወደቀ ላለ መጥፎ አገዛዝ መሞትም ሆነ መግደል በታሪክ ተወቃሽ የሚያደርግ የታሪክ ጠባሳ ስለሆነ ሳይመሽ በአንድነት ቆመን አገራችንና ህዝባችንን እናድን። እናንተም ደመከል ባትሆኑ አገዛዙ ብታልቁ ደንታ ባይኖረውም ቤተሰቦቻችሁና ወገናችሁ በህይወት ትፈልጋችኋለች። በመሆኑም ከእንግዲህ የፖለቲካ ጨዋታ መጠቀሚያ መሆናችሁ ትታችሁ የኢትዮጵያ ህዝብ ያንገበገበውን ስቃይ በመረዳት በጠመንጃ ሳይሆን በህሊናችሁ በማሰብ በህዝባችሁ ጎን እንድትቆሙ ጥሪ እናቀርባለን። እናንተ የህዝብ ልጆች እንደሆናችሁና የህዝብ እንባ መሆናችሁ ማንም ሊክደው የማይችለው እውነታ ነው። በሌላ በኩል ፋኖ እንደ ህዝባዊ ትግል ከስሜታዊነትና ከጥፋት ዑደት ወጥቶ ይህንን ኃይል በስልት ወደ ህዝባዊ ትግሉ ለማምጣት የግንዛቤ ማስጨበጫ ስራዎችን በመስራት ለሚመጡ አባላት የደህንነት ዋስትና በመስጠት የጦር መሳሪያቸውን ጥለው ለህዝብ የሚቆሙትን እንደ ወንድም በመቀበል እንዲሁም በጦርነት አሸናፊ ከመሆን ይልቅ የጠላትን ሰራዊት በሀሳብና በክብር በማሸነፍ ትጥቅ ሳይፈቱ ወደ ህዝብ ወገን እንዲመጡ የማግባባት ስራን እንደ ዋና የትግል ስልት መጠቀም ይኖርበታል። በተጨማሪም ሁለቱ ወገኖች የኢትዮጵያ ዘላቂ ሰላም ቀዳሚ አጀንዳ በማድረግ የደም መፋሰስን የሚገታ የሰላም ድልድይ በመገንባት የጋራ ጠላታችንን ድህነትን፣ አለመግባባትና የውጭ ጣልቃ ገብነትን መሆኑን በመገንዘብ አቅማችን ለሀገር ልማትና ለህዝብ አንድነት በመዋል ለትውልድ የሚተርፍ ታሪክ መስራት ይገባናል። የኢትዮጵያ ደህንነት የሚረጋገጠው በመሳሪያ ኃይል ሳይሆን በመተማመንና ወንድማማችነትን በገነባ አንድነት ነው። ዛሬ የምትወስዱት ውሳኔ የሀገራችንን ነገ እጣ ፈንታ ይወስናል። ሰላምና ፍትህ ከሚሹ የህዝብ አደራዎች ጋር እንድትቆሙ እንዲሁም ለዚህ ትግል መሰረት የሆነ አካላት ይህንን ሰፊ የእርቀ ሰላምና የመቀላቀል ስልት በትኩረት እንዲያከናውኑ በአጽንኦት እናሳስባለን። አገራችን ከዘመናት የእርስ በርስ ጦርነት ተላቃ በእኩልነትና በፍትህ የምትተዳደርበት ቀን ለማየት የጋራ አሻራችንን እናኑር። ኑ ከህዝብ ጋር እንቆም። የራስን ህዝብ መግደል ከውጭ ወረራ የማይተናነስ ክደት ነው። ከወንድማችሁ ታጋይ የህዝብ ልጅ ከሆነው ከአማራ ፋኖ ብሔራዊ ንቅናቄ። የተወደዳችሁ ቤተሰቦች መረጃችን ሲቀጥል ለፕሮፓጋንዳ ነጂ ቲክቶከሮች ሚሊዮኖችን ዶላር መድቦ የሚረጨው ወደ ብልጽግና ለ11639 መምህራን ሙሉ በሙሉና በከፊል አዲሱ የደሞዝ ጭማሪ እንዳልተከፈላቸው ተሰምቷል። በደቡብ ኢትዮጵያ ክልል ለሚገኙ መምህራን በአዲሱ የደሞዝ ጭማሪ ክፍያ ባለመፈጸሙ በተለይም በኮሬ ዞን መምህራን የዓመቱ የማጠቃለያ ፈተና አንሰጥም ብለው ስራ ማቆማቸው ለቲክቫ ኢትዮጵያ ገልጸዋል። የክልሉ መምህራን ማህበራት በአራቱ ዞኖች ከ11 ሺህ በላይ ለሚሆኑ መምህራን ክፍያው ሙሉ በሙሉ በከፊል አለመፈጸሙን አሳውቀዋል። መምህራኑ ክፍያ እንዲፈጸምላቸው በማህበራቸው ጭምር በተደጋጋሚ ጥያቄ በማቅረብ 10 ወራት ጠብቀው አለመከፈሉን ገልጸው ተማሪዎችን ፈተና አንፈትንም ብለው ካለፈው ሰኞ ጀምሮ ስራ ማቆማቸውን ቲክቫ ኢትዮጵያ ተናግረዋል።